በእናንተ አካባቢ ይህ ምግብ ምን ይባላል? በኮመንት ጻፉልኝ። እንዴት ለራሴና ለሌላ አንድ ሰው ቁርስ እንደሰራው ላሳያችሁ። ለዚህ ቪዲዮ አዲስ ከሆናችሁ ፎሎ እንድታደርጉኝ በትህትና ጠይቃችኋል። መጀመሪያ ከፍርኖ ዱቄት ባዘጋጀሁት ልጥ እንደዚህ ቀጫጭን ቅጣ እጋግራለሁ። መጨረሻ ላይ ከ10 ስንት እንደምትሰጡኝ በኮመንት ጻፉልኝ። ቅጣዎቹን ጋግሬ ከጨረስኩ በኋላ በምታዩት መልኩ ቀጫጭን አድርጌ ቆራረጥኳቸው። በቀጫጭኑ የቆራረጥኳቸውን ቂጣ ጎድጎድ ባለ እቃ ውስጥ ጨምሬ ከላይ አንድ ሾርባ ማንኪያ በርበሬና የተነጠረ ቅቤ በደንብ ፍስስ አረኩበትና ከዛ በኋላ ሚክስ አረኩት። ፎሎ ያላደረጋችሁኝ ቤተሰቦቼ ፎሎ አድርጉኝ። ላይክ፣ ሼር እና ኮፒ ሊንክ ማድረግ እንዳትረሱ። በጣም ወዳችኋለሁ። በመጨረሻም በምታዩት መልኩ የኔ ምግብ ቆንጆ ሆኖ ደረሰልኝ። እኔም እንደዚህ በጣም ቆንጆ አርጌ አቀራረብኩት ለራሴና ሁል ጊዜ እንደማደርገው የሰራሁት ምግብ ለሁለት ሰዎች በቂ ስለነበረ አንዱን ለአንድ ምስኪን እናት አካፍያለሁ። ወዳችኋለሁ። ደህና ሁኑልኝ። ቻው ቻው።